ልጁ ሁሉ ጊዜ ከገርል ፍሬንዱ ጋር ጸብ ነው፣ ድብድብ ነው ያሰባብጣታል። ሁሉ ጊዜ ችግር አለ እና እናት ግራ ገባቸው። እኔ እኮ ምን አባቴ እንደማረግ እኮ ጥርሷን ያወልቀዋል፣ አይኗን ያበልዘዋል፣ ስንት ነገር እኔ ምን አባቴ ተሱ ሌላ ደግሞ ሞቼ እገኛለሁ አለች። እንዴት አባቴ ላድርግ እንዴ? የሚገርም ነገር እኮ ነው። ይሄንን ለማን ነው የሚናገሩት? ስሞታ ከወንድሟ ጋር ነው የሚወያዩት። እማዬ እኔ በሷ ህይወት ምንም ነገር አያገባኝም። ከሚገርምሽ ነገር እንደዛ አሰባብጧት በምን እንደሚታረቁ ታውቂያለሽ? እንዴት? በምንድን ነው የሚታረቁት? በስልክ ነው የሚዘፍንላት። እንዴ ሳይ ወይ ጉድ! የዚች ደግሞ ልዩ ነው ልጅ። ሁላችንም ፍቅር አሳልፈናል፣ ጭራሽ በስልክ ዘፈን እንደዛ አብጣ። ታዲያ አዳም የምን ፍርድ ቤት ለፍርድ ቤት አንከራተተው? የልቡን ሰርቶ በስልክ አይዘፋፈንም እንዴ ታዲያ? በኋላ ይሄ ልጅ በማን እንትን ነው የሚታረቃት መሰላችሁ? በመልካሙ ተበጀ ዘፈን ደውሎ ነው የሚታረቃት። በዘፈን ደወላ። እኔ እንዳጋጣሚ የልጅቷ ስም ዘውዴ ነው ስሟ። እኔ አልተከፋሁም ቀርቷል መናደዴ፣ ይቅር በይኝና እንታረቅ ዘውዴ፣ ብትወድህ ባትወድህ ያገባኛል እንዴ? እናቷ ነኝ እኔ አሁን ወጣይ ዘውዴ። እናመሰግናለን። ወደ ቀጣይ ፕሮግራም ሴትዮዋ ትንሽ ማለት በአስራ ቤት ያለ ትንሽ ልጅ ይዘው ሲሄዱ አንዷ ቆንጆ መኪና ቆማ ያዩታል፣ ይገናኛሉ ማለት ነው። ሴትዮዋ በእግራቸው እሷ በመኪና ውስጥ ቆማ ማለት ነው። እንደምን ዋልሽ ልጄ? ደህና ዋልሽ? ሃይ ማማ ደህና ዋል። እንደምን ዋል? ደህና እግዚአብሔር ይመስገን። ወደ ሰፈር ትሆንሽ ብታደርሽን ብለን ነው። እና ማማ እኔ አሁን ሰፈር አልሄድም። አይ ሃቭ አፖይንትመንት ማለት ከሰዎች ጋር ቀጠሮ ማለት ነው። ወይ እንግዲህ ደፋር በዚህ መኪና ሊጫነው ይፈልጋሉ ትላለች በልቧ ማለት ነው። ከየት ነው የሚመጡት? ይሄ ልጅ ቡዳ በልቶብኝ ይኸው አሁን የባህል መድኃኒት እንትን አድርጌ መምጣቴ ነው። እዚህ የባህል መድኃኒት ቡዳ በልቶብኝ። ይሄን የእርሶ ልጅ ቡዳ በላ? አዎ ልጄ። ውይ ቡዳይ በጣም ያሳዝናል ቡዳዊ። እንዴት? በጣም ርቦታል ማለት ነው። እንዴ ምን ይበላል? እሺ እናመሰግናለን።